በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የማህደረ ቤተክርስቲያን ቤተሰቦች እንደምን ሰነበታችሁ? ዛሬ ሰኔ 30 ቀን ቅድስት ቤተክርስቲያናችን የታላቁን ነቢይ የሐዋርያት መጀመሪያ የጻድቃንና የሰማዕታት አክሊል የሆነውን የመጥምቀ መለኮት ቅዱስ ዮሐንስን ልደት በታላቅ ድምቀትና ማዕረግ ታስባለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ላይ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ብሎ የመሰከረለት ገና ሳይወለድ በማህፀን ሳለ ለፈጣሪው የሰገደው ይህ ታላቅ አባት ማን ነው? ለምንስ ከፍጡራን ሁሉ በላይ እንዲህ ያለ ታላቅ ምስክርነት ከራሱ ከፈጣሪው ተሰጠው? የሰኔ 30 ቀን ምስጢርስ ምንድነው? በዚህ ቪዲዮ ውስጥ የቅዱስ ዮሐንስን አስደናቂ ልደት፣ በበረሃ ያለውን አስገራሚ የቅድስና ሕይወት፣ ጌታን የማጥመቁን ምስጢርና በቤተክርስቲያናችን ውስጥ ተሰንደው የሚገኙትን አምስቱን ታላላቅ ምስጢራት በዝርዝር እንመለከታለን። መከራ የበዛበትን ታሪኩን ስንሰማ ለሕይወታችን የሚሆን ትልቅ መንፈሳዊ ጥንካሬና በረከት እናገኛለን። እስከ ቪዲዮ ፍጻሜ ድረስ በተመስጦ አብራችሁን ቆዩ። የቅዱስ ዮሐንስ መጥምቅ መምጣት በድንገት የሆነ ነገር አልነበረም። ገና ከመወለዱ ከ700 ዓመት በፊት ነቢዩ ኢሳይያስ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ እያለ በበረሃ የሚጮህ ሰው ድምጽ በማለት ስለርሱ ትንቢት ተናግሯል። እንዲሁም ነቢዩ ሚልክያስ እነሆ መንገዴን በፊቱ እንዲያስተካክል መልእክተኛዬን እልካለሁ በማለት የጌታ መንገድ ጠራጊ ሆኖ እንደሚመጣ መስክሯል። ይህ ታላቅ ቅዱስ የተወለደው በይሁዳ ተራራማ ሀገር ከካህኑ ዘካርያስና ከቅድስት ኤልሳቤጥ ነው። ወላጆቹ በእግዚአብሔር ፊት ያለምንም ነቀፋ የኖሩ ጻድቃን ነበሩ። ነገር ግን ልጅ አልነበራቸውም። ሁለቱም እድሜያቸው ገፍቶ አርጅተው ነበር። በዚያ ዘመን ልጅ አለመውለድ በሰዎች ዘንድ እንደ ትልቅ ስድብና ኃጢአት ይቆጠር ስለነበር ቅድስት ኤልሳቤጥ በልቧ ታዝን ነበር። ነገር ግን እግዚአብሔር የጻድቃንን ጸሎት አይረሳም። ካህኑ ዘካርያስ በቤተ መቅደስ ውስጥ ዕጣን የሚያጥንበት በዚያ በተቀደሰ ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞ ተገለጸለት። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለች። ደስታና ሐሴት ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በእግዚአብሔር ፊት ታላቅ ይሆናልና። ዘካርያስ ግን እድሜያቸውን አይቶ ተጠራጠረ። እኔ ሽማግሌ ነኝ፣ ሚስቴም አርጅታለች፣ ይህን በምን አውቃለሁ አለው። መልአኩ ቅዱስ ገብርኤልም እግዚአብሔር የላከውን የምስራች ባለማመኑ ምክንያት ይህ ነገር እስኪፈጸም ድረስ ድዳ ሆኖ እንዲቆይ ያደረገው። የመልአኩ ቃል አልቀረም፣ ቅድስት ኤልሳቤጥ ጸነሰች። በስድስተኛው ወር እመቤታችን ቅድስት ድንግል ማርያም ልትዘይራት ወደ ኤልሳቤጥ በመጣች ጊዜ የማርያምን ሰላምታ በሰማች ቅጽበት ሕፃኑ ዮሐንስ በኤልሳቤጥ ማኅፀን ውስጥ በደስታ ዘለለ። ገና ሳይወለድ መንፈስ ቅዱስ የሞላበት በመሆኑ በማኅፀኑ ለዓለም መድኃኒት ለኢየሱስ ክርስቶስ እና ለእናቱ ለድንግል ማርያም ሰገደ። ሰኔ 30 ቀንም ታላቁ ሕፃን ተወለደ። በስምንተኛው ቀን ሊገርዙት መጥተው ስሙን እንደ አባቱ ዘካርያስ ሊሉት ሲሉ እናቱ ኤልሳቤጥ አይሆንም፣ ስሙ ዮሐንስ ይባል አለች። ዘካርያስንም በምልክት ጠየቁት። እርሱም ብራና ላይ ስሙ ዮሐንስ ነው ብሎ ጻፈ። በዚያ ቅጽበት አንደበቱ ተፈታ፣ እግዚአብሔርንም እያመሰገነ ትንቢትን መናገር ጀመረ። የሰኔ 30 ቀን በዓል ቤተክርስቲያናችንን ይህን የቅዱስ ዮሐንስን አስደናቂ ልደት የምታስብበት ታላቅ ዕለት ነው። ሕፃኑ ዮሐንስ ግን በከተማ አላደገም። በዘመኑ በነበረው ንጉሥ ሄሮድስ ሕፃናትን በሚያስፈጅበት ወቅት እናቱ ኤልሳቤጥ ሕፃኑን ይዛ ወደ በረሃ ሸሸች። በበረሃም እያለች እሷ ስላረፈች ቅዱስ ዮሐንስ ከ2 ዓመቱ ጀምሮ በይሁዳ ምድረ በዳ ብቻውን አደገ። እግዚአብሔር እናቱና አባቱ ሆኖ አሳደገው። ልብሱ የግመል ጸጉር ነበረ፣ በወገቡም የቆዳ ቀበቶ ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። ከሰዎች ተለይቶ በንጽህናና በጾም በጸሎት ለ30 ዓመት በበረሃ ኖረ። ለዚህም ነው ቤተክርስቲያናችን የባህታውያን የመነኮሳት ሁሉ አባት አርአያ አድርጋ የምታስበው። ዮሐንስ ጊዜው በደረሰ ጊዜ የእግዚአብሔር ቃል ወደ እርሱ መጣ። በዮርዳኖስ ዙሪያ ባሉት ሀገሮች ሁሉ እየዞረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክ ጀመረ። ሕዝቡም ሁሉ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በእርሱ እጅ ይጠመቁ ነበር። ነገር ግን ታላቁ ታሪክ የተፈጸመው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሊጠመቅ ወደ ዮርዳኖስ ወንዝ በመጣ ጊዜ ነበር። ቅዱስ ዮሐንስ ጌታን ባየው ጊዜ ያውቁት በመንቀጥቀጥ እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? በማለት በትህትና ተከራከረ።
ጌታችን ግን አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለው። ፍጡር በፈጣሪው ላይ እጁን የሚጭንበት ያ አስደናቂ ሰዓት ደረሰ። ቅዱስ ዮሐንስ ፈጣሪውን አጠመቀ። በዚህም ምክንያት መጥምቀ መለኮት፣ የመለኮት አጥማቂ የሚል የክብር ስም ተሰጠው። ጌታም ከተጠመቀ በኋላ ሰማያት ተከፈቱ፣ መንፈስ ቅዱስም በርግብ አምሳል ወረደበት። ከአብ ዘንድም በእርሱ ደስ የሚለኝ የምወደው ልጄ ነው የሚል ድምፅ ተሰማ። የቅዱስ ዮሐንስ ታላቅነት ሰማያዊውን ምስጢር ለዓለም መግለጹ ላይ ነው። የተወደዳችሁ የማኅደረ ቤተክርስቲያን ቤተሰቦች፣ አሁን ደግሞ በቅድስት ቤተክርስቲያናችን ስለሚነገሩ 5ቱ የቅዱስ ዮሐንስ ተአምራት እንመለከታለን። አብራችሁን ቆዩ። አንደኛ፣ ማህፀን የመፍታቱ ተአምር። እናቱ ቅድስት ኤልሳቤጥና አባቱ ዘካርያስ መካንና እድሜያቸው የገፋ ቢሆንም በእርሱ መጸነስና መወለድ ምክንያት የእናቱ ማህፀን ተፈቷል። የአባቱ ዲዳነት ጠፍቶ አንደበቱ ተከፍቷል። ይህ ተአምር ዛሬ ልጅ ላጡ መካኖች ተስፋ የሚሰጥ ድንቅ ተአምር ነው። ሁለተኛው፣ በማህፀን ሳለ የመስገዱ ተአምር። ማንኛውም ሕፃን በማህፀን ሳለ ምንም አያውቅም። ቅዱስ ዮሐንስ ግን ገና የ6 ወር ጽንስ ሳለ ጌታችንና እመቤታችን ወደ ቤታቸው ሲመጡ መለኮታዊ ክብሩን ተረድቶ በማህፀን ውስጥ ሆኖ በደስታ በመስገድ አምላክነቱን መስክሯል። ሶስተኛው፣ ከአንበሳ መንጋጋ የመዳኑ ተአምር። ንጉሥ ሄሮድስ ሕፃናትን በሚገድልበት ጊዜ እናቱ ኤልሳቤጥ ወደ በረሃ ይዛው በሸሸች ጊዜ አስፈሪ አንበሶችና አራዊቶች አግኝተዋቸው ነበር። ነገር ግን የእግዚአብሔር ኃይል ከሕፃኑ ጋር ስለነበር አራዊቱ እንደ በግ የዋሆች በመሆን ጥበቃ አድርገዋላቸዋል እንጂ አልጎዷቸውም። አራተኛ፣ የተቆረጠችው እጁ ተአምር። ቅዱስ ዮሐንስ ስለ እውነት በመመስከሩ በሄሮድስ እጅ አንገቱ ከተቆረጠ በኋላ ቅዱስ ሥጋው በተለያዩ ቦታዎች ተበትኖ ነበር። ከዘመናት በኋላ ግን የተቆረጠችውና ጌታችንን ያጠመቀችው ቀኝ እጁ በተአምር ሳይበሰብስ ተገኝታለች። ይህች እጅ ዛሬ ድረስ በታላላቅ ገዳማት ውስጥ ድውያንን የምትፈውስና እውር የምታበራ ጸበል ሆና ታገለግላለች። አምስተኛ፣ ከእረፍቱ በኋላ በዓለም ዙሪያ ያደረጋቸው ፈውሶች። በስሙ የተሰየሙ ጸበሎችና አብያተ ክርስቲያናት ውስጥ በጸሎቱ አማካኝነት ሽባዎች ተዘርግተዋል፣ አጋንንት እየጮሁ ወጥተዋል። በተለይ በሰኔ 30 ቀን በስሙ በሚጸለየው ጸሎትና ድርሳን ብዙዎች ከማይድኑ ደዌ ተፈውሰዋል። የተወደዳችሁ የማኅደረ ቤተክርስቲያን ተከታዮች፣ የመጥምቀ መለኮት ቅዱስ ዮሐንስ ታሪክ እውነትን መያዝ ዋጋ እንደሚያስከፍል፣ በንጽህና መኖር ደግሞ በእግዚአብሔር ፊት ታላቅ ክብር እንደሚያሰጥ ያስተምረናል። የዚህ ታላቅ አባት ረድኤት፣ በረከት፣ አማላጅነትና ጸሎት ከሁላችን ጋር ይሁን። ሀገራችንን ኢትዮጵያን ያስባት። በበዓሉ በረከት ሁላችንን የሚባርከን። ይህን መንፈሳዊ አጠር ያለ ታሪክ ከወደዳችሁት ቪዲዮውን ላይክ በማድረግ ለሌሎች ኦርቶዶክሳውያን ወንድሞቻችንና እህቶቻችን ደግሞ በመንፈሳዊ ቅናት ሼር በማድረግ የበረከቱ ተሳታፊ አድርጓቸው። ወደፊት ደግሞ የቅዱሳንን ገድል፣ የታሪካዊ ገዳማትን ምስጢርና የቤተክርስቲያን ትምህርቶች በየሳምንቱ ማክሰኞ፣ አርብና እሁድ ምሽት 2 ሰዓት ተኩል ላይ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየትና መልእክት ካላችሁ ከታች በኮሜንት መስጫው ላይ ይጻፉልን። በሚቀጥለው ቪዲዮ በሌላ መንፈሳዊ ታሪክ እስከምንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወላዲተ አምላክ ትጠብቀን።